አክብሮታዊ ሰላምታችን በእያላችሁበት ድረስ የተወደዳችሁና የተከበራችሁ ቤተሰቦቻችን ይህ ዙታሊ ሚዲያ ነው። መልካም ፍቃዳችሁ ሆኖ አብራችሁን ልትቆዩ ከወደዳችሁ አንዳች ቁም ነገር የምታገኙበትን መሰናዶ ዛሬም ይዘን ቀርበናል። አብራችሁን ቆዩ። አይጠየፍ የወሎቹ መዲና የቆንጆቹ መፍለቂያ የሲራራ ነጋዴዎች መነሻ ታላላቅ ስመጥርና ታዋቂ ሰዎች መፍለቂያ የበርካታ ሰው ሰራሽና የተፈጥሮ ሀብት ባለቤት እንዲሁም ደግሞ የባህላዊ መንፈሳዊና ቁሳዊ ሀብት ባለጸጋ መቤት ናት የወሎዋ መዲና ደሴ ከተማ። ብዙዎች የገንፎ ከተማ እያሉ ሲጠሯት ይደመጣል። ይህችውን ከተማ ደሴ በግዙፉ የጦሳ ተራራ በጀሜና በአዝዋ ገደሎች ተሞሽራና በተፈጥሮ ደን ተሸማ ታጅባ ዙሪያዋን አምራና ደምቃ ከነ እንግዳ ተቀባይነቷ ሳትጎድል ዛሬም እስከነ ውበቷ ዛሬም እስከነ ሞገሷ ለኑሮም ሆነ ለስራ ምቹ የሆነ ወይና ደጋማ የአየር ጸባይ ያላት ደሴ ከተማ እስላምና ክርስትና ተዋልደውና ተዛምደው ይኖሩባታል። ለዚህ ይመስላል ስሙ ኃይለ ማርያም አባቱ መሐመድ እንዴት ደስ ያሰኛል ደስ ላይ መወለድ እየተባለላት። እንኳንስ ወልዳ ላሳደገቻቸው የአብራኳ ክፋዮች ይቅርና ለስራና ለኑሮ አመችነቷን ወደው የተጠጓትን ጭምር ማርካ ያስቀረች ዘመን የተሻገረ የመቻቻልና የአብሮነት ተምሳሌት ሆና አሁን ድረስ ያለች ውብ ታሪካዊ ከተማ ናት ደሴ። ከቅርብ ዓመታት ወዲህ ደግሞ ከዚህ የመቻቻልና የፍቅር ከተማነቷ ባሻገር የሰላም ተምሳሌትን የሆነች ያለች ውብ ከተማ ናት ደሴ። አሁን ከከተማዋ ደቡብ ምስራቅ አቅጣጫ ቦታ ላይ ወጥተን በምዕራብ በምስራቅ የየጎፍን ጥልቅ የተፈጥሮ ደንና የሐረጉን ተመስማሳ መንገድ በደቡብ ምዕራብ የደሴ የውሃ ማማ ገራዶ ረገረጉ በምዕራብ ደግሞ ሰንሰለታማውን የጦሳን ተራራ እንመለከታለን። በምናብ ወደዛው እንጓዝ። አውራው የደሴን እምብርት ዋነኛ የገበያ ቦታ አራዳን ሙጋድና ሸረፍ ተራን በሰሜን አቅጣጫ አጃኢብ እያሉ በአድናቆትና በግርምት የማተሩበት አካባቢ አይጠየፍን እናገኛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን አይጠየፍ እነሆ 110 ዓመታት አስቆጠረ። 110 ዓመታት የሞላው የጀሜው ጎብታ ውበትና ድምቀት የደሴም ፈርቀዳጅ ግዙፉ ያይጠየፍ አዳራሽና በዙሪያው ያሉት ቤተ መንግስትና የመዝገበ ምህረት ማርያም ቤተክርስቲያን የቀድሞ መሐመድ አሊ በኋላም የወሎው ንጉስ ሚካኤል ያስገነቧቸው ጥንታዊና ታሪካዊ ግብረ ህንጻዎች መገኛ ግሩም ግቢ ነው። በ1885 እንደ ሀገራችን የዘመን ስሌት በንጉስ ሚካኤል የተገነባው ይህ ግዙፍ ቤተ መንግስትና በ1907 ዓ.ም የተሰራው አዳራሹ አንዳች ሳይሰስት ሁሉንም ኢትዮጵያዊ ያኮራል። ሰው ይሁን እንጂ ማነህ አንተ ከየት ነህ ሳይባል ሰተት ብሎ ይገባበት የነበረው የአገሬው ሰው አይጠየፍ ሲል የሰየመው የአንድ ክፍለ ዘመን ግሩም ስሙን አትሞ ደሴን አዘቅዝቆ እያየ ዛሬንም የሚዘክር ታላቅ የአባቶች ጥሪት ነው አይጠየፍ አዳራሽ። በአፄ ቴዎድሮስ የንግስና ዘመንም አሁን አይጠየፍ ቤተ መንግስት በተሰራበት ቦታ ላይ ንጉሱ ነጭ ድንኳናቸውን ጥለው እንደከረሙበትም መረጃዎች ያመላክታሉ። ደሴን ዋነኛ መሰረት አስይዘው እድገትና ለውጧ እንዲፋጠን መንገዱን የከፈቱላት የአድዋው ጦርነት ፋና ወጊ ጀግናው ንጉስ ሚካኤል እንደሆኑ ግን ማንም የሚስማማበት ሀቅ ነው። የደሴ ግርማ ሞገስ ሆኖ እንደ ምሽት ጨረቃ በሩቅ አይን ውስጥ ደምቆ የሚገባው አይጠየፍ አዳራሽ የተገነባበት ጥበብና አገልግሎቱ ብዙ ቢሆንም ለዛሬ በዙሪያው ያሉትን ሌሎች ግብረ ህንጻዎችን ትተን
የታሪካዊውንና የአስደናቂውን የአይጠየፍ አዳራሽ አሰራር ከሌሎች አዳራሾች ለየት የሚያደርገውን የኪነ ህንፃ ሁነትና ተዛማች ጉዳዮችን እንቃኝ ዘንድ ወደናል። የልባችንም መሻትም ሆኗል። የተወደዳችሁና የተከበራችሁ ቤተሰቦቻችን አሁን ወደ ደሴ በተለይም ደግሞ ወደ አይጠየፍ አዳራሽ እንጓዝ። አይጠየፍ የደሴዎችና የንጉስ ሚካኤል ዘመናዊ ሽሬ ግሩም አሻራ ሆኖ ዛሬም ድረስ ታሪኩ ሳይደበዝዝ ምግባሩ ሳይኮስስ በዘመን ቅብብሎሽ 110 ዓመታትን አስቆጥሯል። 2130 ካሬ ሜትር ስፋት ያለው ግዙፉ የአይጠየፍ አዳራሽ ሙሉ ለሙሉ የተሰራበት እንጨት ከደሴ በስተደቡብ አቅጣጫ 36 ኪሎ ሜትር ርቀት ላይ ከሚገኘው አልብኮ ወረዳ ሳልመኒ ከተባለ ቦታ በመጣ ጽድ መሆኑ ደግሞ እጅግ ግርም ያሰኛል። ቁመቱን ከስፋቱ ውበቱን ከትልቅነቱ ጋር ተዟዙሮ ላየው ተመልካች እውን በዚያ ዘመን እንደምን እንዲህ አይነት አዳራሽ ንጉሱ ማሰራት እንደፈለጉ መጠየቁ አይቀርም። ጥያቄው ይህንን አስበው የሚምላሽ ባያገኝም በአርሂቡ በአይነቱ ለማይታማው የወሎ ማህበረሰብ በተለይም ደግሞ ለደሴ ከተማ ግን የመጣው ሁሉ ቦታ ጠቦት ላይ መለስ አስበው ያደረጉት እንደሆነስ ማን ያውቃል ብሎ በልበ ሙሉነት መናገር ግን ያስችላል። አዎ አይጠየፍ የተባለው ንጉሱ ያዘጋጁትን ድግስ ወይም ደግሞ ግብር ልንለው እንችላለን። በዚያን ዘመን ለመብላት ነጭ የለበሰ የዘር ሐረጉ የተሻለ የተባለ ሰው ሳይሆን ድሃ፣ ሀብታም፣ ትንሽ፣ ትልቅ፣ ሙስሊምና ክርስቲያን ተብሎ ሳይመረጥ አድሎና መገለል ሳይኖር እግሩ ያደረሰው ሁሉ ገብቶ ያለ ጭንቀትና ስጋት በልቶና ጠጥቶ የሚወጣበት በመሆኑ ማንም የማይጠየፍ ስለሆነ አይጠየፍ መባሉ ይነገርለታል። አነስተኛ ድንጋዮች እርስ በርሳቸው ተቃቅፈው ከስንዴ፣ ኖራ፣ አሸዋ፣ አጃና እንቁላል በተቦካ ሊጥ ሳይለያዩ የጠበቀ ዝምድና ያሳዩበት የዚያ ዘመን ድንቅ የግንባታ ውበት የሚስተዋልበት ሲሆን አራት ማዕዘን ቅርጽ ያላቸው ሸጋ የጽድ እንጨቶች ምሰሶ አውራጅና ማገር ሆነው የተለየ ህብር የፈጠሩበት ልዩ ውበትን አይጠየፍ አዳራሽ ላይ አሳይቶበታል። የተወደዳችሁና የተከበራችሁ ቤተሰቦቻችን ይህ ተአምረኛ አዳራሽ ለግብር መብያ ብቻ ማን ፈጠረው የተባለ ይመስል የበሮቹ ስፋትና ቁመት እንደው እንዳሁኑ ገልባጭ መኪና ጭነትን ሽቅብ አንስቶ ሽንጠረሽሙ ተሳቢ መኪና ያለ ጭንቀት ጎደድ ብሎ ገብቶ የጫነውን አራግፎ ሲወጣ ማየትም አጃኢብ ያሰኛል። እንዲሁ ይህን አጋጣሚ የመከታተል የማየት አጋጣሚ ከፈጠረቦት ወይም ደግሞ በምናቦ በምስል ከቀረጹትም ይኸው ይሆናል። 20 ያህል ግዙፍ የውስጥ ምሰሶዎች በ10 ሜትር ቁመታቸው 70 ከሚሆኑት የበረንዳ ምሰሶዎች ጋር ተሰድረው አውራጅና ማገሩን ጨምሮ ከነጣራው ተሸክመውታል። አዳራሹ በሀገራችን ኢትዮጵያ ካሉ ቤቶች ሁሉ ለየት የሚያደርገው ግሩም የአሰራር ጥበብን የታደለም ነው። በምስራቅ ያለው የጣራው የዝናብ ፍሳሽ ውሃ ወደ አዋሽ ተፋሰስ ሲገባ፣ በምዕራብ በኩል ደግሞ ወደ አባይ ተፋሰስ የሚቀላቅል መሆኑ የተለየ እንዲሆንም አስችሎታል። መቼም ግሩም ነው አይጠየፍ። እንዲህ አይነቱ ታላቅ ሀገራዊ ቅርስ በመንግስት ለውጥ ምክንያት ለከፍተኛ ጉዳት ተጋልጦና የልጅ ኢያሱ ቤተ መንግስትና እልፍኝ ቤት፣ የችሎት ቤት፣ የጸሎት ቤት፣ ጊዜያዊ የእስር ቤትና የንጉሱ አስተዳደርና ቢሮዎች የግለሰቦች መኖሪያ ጭምር ሆኖ መጎሳቆል ቢደርስበትም አሁን ለባህልና ቱሪዝም ዘርፉ በተሰጠው ልዩ ትኩረት ምክንያት ይመስላል አይጠየፍ አዳራሽን ጨምሮ በግቢው ያሉት ሁሉም የንጉሱ የቤተ መንግስት ይዞታዎች ተገቢው እንክብካቤና ጥገና እየተደረገላቸው ይገኛል። ይሁን እንጂ ቅርሱ ተገቢውን ዋጋና ግምት አግኝቶ ለቱሪስትም ሆነ ሌሎች ማህበራዊ አገልግሎት አሰጣጥ ትኩረት ያንሰዋል ብሎ መናገር ግን ያስደፍራል። አይጠየፍ ትልቅ የሀገር ሀብት ነው። ግቢው ነፃ ተደርጎ ተገቢው እድሳትና ጥገና እየተደረገለት በጥንቃቄ ሊያዝ ይገባዋል። የአይጠየፍ አዳራሽም ሆነ በግቢው ያለው የንጉስ ሚካኤል ቤተ መንግስት ልዩ ልዩ ክፍሎች የተሰጣቸው ትኩረት አናሳ መሆኑ ግን ያስተዛዝባል። ሁሉም የግቢው ቤቶች ውጫዊ አካላቸው እንጂ ውስጣቸው ባዶ ነው።
ለምሳሌ ለትልቁ አይጠየፍ አዳራሽ ትልቅ ግርማ ሞገስ የነበረው የንጉሱ የክብር መቀመጫ ልዩ ማማ ፈራርሶና ታሪካዊ ይዘቱ ጠፍቶ ስለሚታይ በተቻለ አቅም በተመሳሳይ ሁናቴ ተሰርቶ ቦታውን ቢይዝና አዳራሹን ባህላዊ ይዘት ባላቸው መቀመጫዎች ቢሰራ የተሻለ ይሆናል። አይጠየፍ ትልቅ ቅርስ፣ ትልቅ የሀገር ሀብት ነውና። አይጠየፉ ነው ጣራቸው የበርበሬ ቅል ከመሰሉት የአራዳ ጥንታዊ ቤቶች የጦሳን ተራራ እስከሚገዳደሩ ግሩም ህንፃዎችን በሰፊው መቃኘት ያስችላል። በአራቱም አቅጣጫ አይኖን ቢልኩት ቀልብን ከሚገዙ ግሩም አረንጓዴ ለበስ ተራሮች እስከ ኢንዱስትሪ መዲናዋ ኮምቦልቻ ዘልቀው ያለ ስስት አይኖትን አጥግበው መንፈስዎን በሐሴት ሞልቶ የሚመላለሱበት ገዢ መሬት ነው ይሄ ምድር። ታዲያ ይህን ቦታ ለደሴ ሙዚየም፣ ለወሎ ባህል አምባ አዳራሽና ለንጉስ ሚካኤል ቤተ መንግስት ብዙ ተደርጓል ቢባልም አሁንም ይበልጥ ሊደረግለት የተገባ እንደሆነ ግን መናገር እወዳለሁ። ምክንያቱም ይሄ የሀገር ሀብት ትልቅ ቅርስ ነውና። 110 ዓመታትን ያስቆጠረውን የአይጠየፍ አዳራሽን ግን በዚህ መልኩ ላስቃኛችሁ የወደድኩበት የዛሬ መሰናዶዬ ይህንን ይመስል ነበር። እናንተ በንጉሱ ቤተ መንግስት ግቢ ውስጥ ያሉትንና ከ1885 ዓመተ ምህረት ጀምሮ የተገነቡትን ሌሎች ቅርሶችና አገልግሎቶችን ከተንጣለለው አይጠየፍ አዳራሽ ጋር እየጎበኛችሁ መንፈሳችሁን እያደሳችሁ ታሪክንና ባህልን፣ ሃይማኖትንና የሀገር ሀብትን ትጎበኙ ዘንድ ምክሬ ነው። ይህን ካልኳችሁ ታዲያ በሀገሬው ቋንቋ አዎፍ ካላችሁኝ እኔም መርሃባ ብዬ ሰናበታችኋለሁ። ሰላም ለሀገራችን። አበቃው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያሰናዳንላችሁ ዝግጅት ይህንን ይመስላል። አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። ቻናላችንን ሳብስክራይብ እና ላይክ እያደረጋችሁ የወደዳችሁትን ሐሳብ ደግሞ ኮሜንት ቦክሱ ላይ ያሰፍራችሁ ቤተሰብ ትሆኑን ዘንድ በታላቅ ትህትና እንጠይቃለን። በሌላ ዝግጅት እስክንገናኝ ድረስ ለዛሬ ቸር ይቆየን ብለን ተሰናበትን።